الله كنبي كتزتيسم وانا منش نبي إبراهيم كواتوت للاس من مالش بعضه بعض ولو شاء الله بفلق لجمعهم على الهدى فلا تكونن من الجاهلين على واقع كهونو سوج አትሁን الله ጥበበኛ إنما يستجيب الذين يسمعون إنه ጥሪ ስታደርግ መልስ የሚሰጡት እነኛ የሚሰሙት አማኞች ናቸው እዚህ ጋር መቆም የግድ ነው ያው ተጅዊድ ከላይ ሚም አለች አይደለም መቆም ላዚም ነው إنما يستجيب الذين يسمعون والموتى ሙታንማ يبعثهم الله ይቀሰቅሳቸዋል ثم إليه يرجعون كذانم ودسو يملسالو መልስ የሚሰጡህ የሚሰሙት አማኞች ናቸው ከሃዲያን ግን እንደሞቱ ናቸው ማለት ነው መልስ የማይሰጥ ህያው የሆነ ልብ የሌለው ነው وقالوا بلوالو لولا نزل عليه آية من ربه መልእክተኛ ከሆነ آية من ربه كجيتاو زند لولا نزل عليه አይወርድ በሱ ላይ አይወርድም ነበርን ልዩ ተአምር قل بلهبل إن الله قادر الله ቻይ ነው على أن ينزل آية ተአምር ለማውረድ الله ቻይ ነው ولكن أكثرهم ግን አብዛኞቻቸው لا يعلمون አያውቁም الله በሁሉ ነገር ላይ ቻይ ነው ማለትን አያውቁም وما قدر الله حق قدره ቢያውቁማ እኛ በ300ዎች የሚቆጠሩ ጣዖታት ፍላጎታችንን ያላሟሉ አንድ አምላክ አምልከን ሊደርስልን ነው እሱ ለጣይፍም ለየስሪብም ለመካም እንዴት ይሆናል አጃለ الالهه اله واحد وما من دابه في الارض በምድር ላይ አንዲትም ተንቀሳቃሽ የለችም ولا طائر يطير بجناحيه ولا طائر يطير بجناحيه በሁለት ክንፎቹ የሚበርም በራሪ ወፍ የለም إلا أمم أمثالكم ልክ እንደናንተ የሰው ልጆች አንድ ኡማ አጅናስ مثلكم ማለት ነው በመፍጠርም በሪዝቅም የናንተ ሪዝቅ በአላህ ላይ እንዳለ ሁሉ በመድር ላይ የሚላወሱ ነገሮች ሁሉ የናንተው ብጤ ፍጥረታት ናቸው في الخلق والرزق እና وما من دابة في الأرض إلا على الله رزقها የሷሲሳይ በአላህ ላይ ቢሆን እንጂ ويعلم مستقرها ومستودعها የሷን ማረፊያዋን የተቀመጠችበትን ቦታ አላህ ቢያውቅ እንጂ እዛ ዘንድ ያደርስላታል إلا أمم أجناس ማለት ነው مثلكم ከዛን አላህ ምን አለ ما فرطنا ما تركنا አልተውንም في الكتاب የሚለው في اللوح المحفوظ ማለት ነው በተጠበቀው ሰሌዳ እሱ ዘንድ ባለው بأيدي سفرة كرام بررة እንዳለው አላህ በመላእክት እጅ ነው የተከበሩ በሆኑ አላህን ታዛዦች በሆኑት لا يمسه إلا المطهرون أي من الملائكة ما فرطنا የተውነው ነገር የለንም في الكتاب በመጽሐፉ በለውح المحفوظ من شيء አንድ ሰው ቢወለድ ለሱ ሪዝቁ እንክብካቤ ልዩ ነገር ወዲያው ይታዘዝለታል ሱብሃነ ረቢና እንደዚህ ነው አጂብ አንድ ልጅ ይወለድ ያልታሰበ ሪዝቅ ይመጣል ያልታሰበ ሪዝቅ ይሄ ማለት በሱ አካውንት ነበረ ተለቀቀ ማለት ነው አያጁ እንደዚህ ነው هكذا سبحان الله ልጅ ይወለድ መጀመሪያ ዝም ብሎ የነበረው ጡት ልጁ ተወልዶ መጥመጥ ሲያረገው አላህ
እየተገፋተረ ይወርዳል ማለት ነው። የሚገርመው ልጆቹም መጥባታቸው ምጥምጥ ሲያረጉ አጂብ እንዴት ነው ያገራው ኸልቁ ይባል። ይሄ የአላህ ተድቢር ነው። ወማ ሚን ዳበትን ፊል አርዲ ወላ ጣኢር የጢሩ ቢጀናሐይሂ ኢላ ኡመሙን አምሳሉኩም ማ ፈረጥና ፊል ኪታቢ ሚን ሸይ ሱመ ኢላ ረቢሂም ከዛንም ሁላቸውም እንስሳትም ሰዎችም ወደ ጌታቸው ይሕሸሩን ይሰበሰባሉ። ወለዚነ ከዘቡ ቢአያቲና እነኛ ባንቀጾቻችን ያስተባበሉ ሱሙን ደንቆሮች ናቸው፣ ወቡክሙን ዲዳዎች ናቸው መናገር የማይችሉ ፊዙሉማት በጨለማዎች ውስጥ ናቸው። መን የሸኢላሁ አላህ የፈለገውን ዩድሊሉሁ መንገድን ያስተዋል አይወፍቀውም። ይሄ ማለት ስለሰማ ስለተመከረ አይደለም። ልቡ ቅን ካልሆነ አላህ ያጠማዋል። ወመን የሻ የፈለገውን ደግሞ የጅዐልሁ ያደርገዋል አላ ሲራጥ ሙስተቂም በቀጥተኛ መንገድ ላይ ያደርገዋል። ሼክ አብዱራህማን አልዓሪፊ ምን ይላሉ? አንድ ጊዜ በሐጅ ስነ ስርዓት ሁለት ፈረንጆችን አገኘን አሉ። ያው ፈረንጅ ሲታወቅ ያው ብዙ ሳይርቅ መሰረታቸው ኩፍር ስለሆነ እንዴት ነው ወደ እስላም የገባችሁት ብለን ብንጠይቃቸው እኛ ወደ እስልምና የመጣ ነው በጆርጅ ቡሽ አማካኝነት ነው አሉ። لا إله إلا الله جورج بوش ذاك الكافر الملحد المجرم እሱ ያጠማል ስንት في العراق وفي أفغانستان ስንት ኢጅራም የሰራ እሱ እንዴት በሱ ምክንያት ሰው ወደ እስልምና ይገባል ሲባል በቃ በሱ ሰበብ ነው አሉ። እንዴት? ልክ እሱ ሴፕቴምበር 11 ላይ ሲናገር ንግግር ሲያደርግ የተናገረው ምንድነው? We know that Islam is religion of peace except for some terrorists. አንዳንድ አክራሪዎች አሉ እንጂ እስልምና የሰላም እምነት መሆኑን እናውቃለን። እሱ ሊለያይ ነው። እዛን አክራሪዎች ብሎ የፈለገውን ማለት ነው ሊመታ። አላህ ደግሞ Islam is religion of peace የሚለውን ነው እኛን ያሰማን አሉ። የሰላም እምነት እኛ ያጣነው ሰላም አይደለም እንዴ ብለን ምንድነው ኢስላም ብለን ኢንተርኔት ውስጥ ገብተን ኢስላም ብለን ሰርች ኢንጂን ይባላል እዛ ስንል ዘረገፈልን አሉ። ስለ እስልምና አንብበን በቃ መስጂድ ፈልገን አዛን በግልጽ ስለማይወጣ ሰለምን። አሁን ለሐጅ መጣን። ይሄው ነው ጉዳዩ። ታከለ እና ومن يشاء يجعله على صراط مستقيم የፈለገውን አላህ በቀጥተኛው መንገድ ላይ ያደርጋል። قل بلا بل أرأيتكم أي أخبروني اسكي نقرون إن أتاكم عذاب الله يا الله قطعت ودنا أنت بمتاع أو أتتكم الساعة وي يفرد ساعات بمتاعه مكراوس بتقبو أغير الله تدعونا يانغزي كالله باشاقر نو متتأروت درسلن متلوت إن كنتم صادقين እውነተኞች ብትሆኑ እስቲ ንገሩን። በል ሌላን አጠሩም። በል ማለት አጠሩም። ኢያሁ ተድዑን እሱን እንጂ ሌላን አጠሩም። ያን ጊዜ ድረስልን አትርፈን ስትሉ ፈየክሽፉ ማ ተድዑነ ኢለይ እናንተ እሱን የጠራችሁበትን መከራ ይገልጥላችኋል። ኢንሻአ ቢፈልግ አላህ ያኔ ይገልጥላችኋል። ወተንሰውና ትረሷቸዋላችሁ ማ ቱሽሪኩን እናንተ በአላህ ላይ የምታጋሯቸውን ያኔ ትረሷቸዋላችሁ። ሙሽሪኮቹ እንዲህ ነበሩ። ባህር ላይ ወጥተው ማዕበል ወዲህ ወዲያ ሲያማታቸው ያ አላህ ያ አላህ ያ አላህ ይላሉ። ወኢዛ ነጃሁም ኢለል በር ፈኢዛ ዩሽሪኩን ወደ የብስ አላህ ነፃ ሲያወጣቸው ሲደላደሉ እግራቸውን ሲዘረጉ ያኔ ደግሞ ሽርክ ይጀምራሉ። ወተንሰውነ ማ ቱሽሪኩን ወለቀድ አርሰልና በልግጥ ልከናል ኢላ ኡመም ሚን ቀብሊከ ካንተ በፊት ወዳሉ ህዝቦች ልከናል።
فأخذناهم ያዝናቸው ባስተባበሉ ጊዜ بالبأساء والضراء በእሳ ማለት ችግር ቸነፈር ነው ضራ ማለት ደግሞ የአካል መጎዳት ህመም መጎሳቆል ነው በዚህ ያዝናቸው لعلهم يتضرعون እነሱ ይተናነሱ ይዋደቁ ዘንድ فلولا من አለ ታዲያ ያን ጊዜ اذ جاءهم بأسنا የኛ ቅጣት ወደ እነሱ በመጣ ጊዜ ተضرዑ በተናነሱና እጅ በሰጡ ምን አለ ጥሩ ይሆን ነበር ለነሱ ولكن قست قلوبهم ግን ችግሩ ሲያልፍ ልቦቻቸው ደረቁ ልክ እንመጣበታለን እንደ ፈርዖን ህዝቦች ምን ይላሉ አንተ ካህን ሆይ ادع لنا ربك بما عهد ቃል በገባው መሰረት እስቲ ጌታን ለምንልን ይሄን ጉዳት ከኛ ገለጠ እንደሆነ እናምናለን ከዛ በኋላ ያ ችግር ሲነሳ ይሄው ቃል እንደገባችሁት አላህ ከናንተ ጉዳትን ገፈተረ ኑ ታዘዙ መኑ ሲባል ሄድ ሞኝን ፈልግ አልገባቸው ولكن قست قلوبهم وزين لهم الشيطان شيطانم ለነሱ አስዋበላቸው ما كانوا يعملون ይሰሩት የነበረውን ከይሲ መጥፎ ስራ فلما نسوا برسوا በዘነጉ ጊዜ ما ذكروا به እነሱ የተመከሩበት የተገሰጹበትን ሲረሱ فتحنا عليهم ابواب كل شيء የሁሉ ነገር የጸጋውን ደጃፎች ከፈትንላቸው ተቀማጠሉ ጠገቡ ዘለሉ حتى اذا فرحوا በፈነጠዙ ጊዜ በተደሳሰቱ ጊዜ بما اوتوا በተሰጡት ጸጋ اخذناهم بغتة ሳያስቡ በድንገት አዘናግተን ያዝናቸው فإذا هم مبلسون ወዲያውኑ እነርሱ ተስፋ የቆረጡ ሆኑ ሙብሊሱን ያኢሱን ቃኒጡን